ይስጥልኝ። እንዴት አደራችሁ? አመት ከስድስት ወር የሰራሁበት ትልቁ ግቢ መተናል። እናቷ ቤት እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ብዙ ኮሜንቶችን እያየው ነበረ። ልንመጣ ነበር ምን ትይናለሽ ላላችሁ ልጆች መልካም እድል እላለሁ። መታችሁ መልካም የስራ ዘመን ይሁንላችሁ። በርቱ፣ ጠንክሩ ነው የሚለው። ጎብዙ፣ ጀግና ሁኑ፣ ተስፋ እንዳትቆርጡ። ማንም ሰው ከእናቱ ወደ አልለመደም። ሁላችንም እዚህ መተን የለመድ ነው። የማይለመድ ነገር የለም። ጠንክሩ። ጥሩ ቤት እንዲገጥማችሁ በጣም እመኝላችኋለሁ። አንድ ልጅ ደግሞ በየትኛው ኤጀንሲ ብንጀምር ይሻላል? የኔ ኤጀንሲ ጃኬቱ ብቻ 3000 ብር ነው ላልሽ ልጅ በመንግስት ነው፣ በደላላ አትምጡ። በመንግስት ነው። በመንግስት ከመጣችሁ የምን ክፍያ ምንም የለም። እኔ ሜዲካል ብቻ ነው የከፈልኩት፣ በነፃ ነው። የጃኬት የቲሸርት ምናምን ብሎ ነገር የለም። እኔም የመጣሁበት ቢሮ ቲሸርት አለው። ኤርፖርት ስትደርሱ ልበሱት ይላሉ። ምንም ክፍያ የለውም። የት ሀገር ብንሄድ ይሻላል ላላችሁን ደግሞ እንደኔ ኦማን ቆንጽላ የለውም ሲባል ሰምቻለሁ፣ እርግጠኛ አይደለሁም። ቤይሩት ደግሞ ብዙም ሰላም የለም። ሰላም ነው ስትሉ የሆነ ችግር ምናምን ይገጠማል፣ ጦርነት ምናምን አለው። ብዙም አገሩ ብቻ እንደኔ ሀሳብ ብዙም አገሩ ምርጥ ሀገር ነው፣ ግን ብዙም ሰላም ያልሰፈነበት ስለሆነ ትንሽ ያሰጋል። ሳኡዲ በጭራሽ አትሂዱ። እንደውም በዚህ አጋጣሚ እባክሽ እኔ ኮሜንት ላይ መተሽ ሳኡዲ በፍቃደኝነት እናመጣለን ምናምን ያልሽ ልጅ ተአደቢ፣ እዛው በቤትሽ ማለት ነው። እዛው አንቺ በፍቃደኝነት ሳኡዲ የምታመጪ ከሆነ አሁን ይኸው የምትሰሙት እኮ ነው ሳኡዲ ምን አይነት ችግር እንዳለ ማለት ነው። እዛም ላላችሁ እህቶቼ መልካም እድል እላለሁ። እህት ወንድሞቼ በሰላም ሰርታችሁ ለሀገራችሁት እንድትመለሱ እመኝላችኋለሁ። እኔም 2 አመት ሰርቼበታለሁ ሳኡዲ። በጣም መጥፎ ሀገር ነው፣ ግን እግዚአብሔር ይቅናችሁ ላላችሁ በሰላም ወደ ሀገራችሁ ተመለሱ። ደስ የማይል ሀገር ነው። እንደውም ሳኡዲ መዘጋት ያለበት ሀገር ቢኖር ሳኡዲ ነው። እንደውም አሁን በጣም ሰው መግደል ጀምረዋል። እንደውም በቅርቡ ደብድበው የገደሏት እህታችን አለች አይደል? ስለዚህ በጣም ብዙ ታሪክ አለው ሳኡዲ። የየሀገሩ ታሪክ አለ፣ ግን የሳኡዲ በጣም የከፋ ነው። ሳኡዲ እንዳትሄዱ ላለው እህቶቼ እንዳትሄዱ፣ ይቅርባችሁ ሳኡዲ። ኩዌትም ብሩም ጥሩ ክፍያ ነው፣ አገሩም ጥሩ ነው። ከምንም በላይ ግን ኢማራት ነው የምለው። ዩናይትድ አረብ ኢማራት ነው። በጣም በቃ አለ። እዚህም ችግር የለም አይደለም፣ ግን የሆነ ነገር ቢደርስባችሁ በቃ መብትሽ ተጠብቆ ግዴታሽን አውቀሽ መብትሽን እያስጠበቅሽ የምትሰሪበት ሀገር ቢኖር ዩናይትድ አረብ ኢማራት በጣም ምርጥ ሀገር ነው። እዚህ ነው ላለው እንደኔ ማለት ነው። ያው እኔም እየኖርኩበት ስለሆነ ነው፣ እኔም ያለሁበትን ነው የምነግራችሁ። እናስጠፋለን ብለሽ የጻፍሽ ልጅ ደግሞ አለሽ። ለምንድን ነው ግን እውነት የራሳችሁን? አሁን አንቺ እርግጠኛ እናንተ ሁለታችሁ ደላላ ናችሁ፣ በቃ ገንዘብ ፍለጋ ነው። ከዛ ሳስጠፍተሽስ ልጆቹ እንዴት ነው ሀገራቸው የሚመለሱት? ሊመለሱ ሲሉ ነው ዘላለማቸውን የሰው ሀገር ተሳቀው እንዲኖሩ ነው። ስለዚህ እናስጠፋለን ሳኡዲ እናመጣለን ምናምን የምትሉ ልጆች ተአደቡ፣ አደብ ግዙ። እናንተ እርግጠኛ ነኝ ደላሎች ናችሁ፣ ጠሙዎች፣ ራሳችሁን ብቻ የምትወዱ ለሀገራችሁ ልጆች ማታስቡ አረመኔዎች ናችሁ። ይሄ የደላላ ስራ ነው። አንድ ልጅ ደግሞ አረ እቃ ለማጠብ መልክ ያልሽው ልጅ ማለት ነው። አዎ ማሬ፣ እኛ እቃ ነው የምናጠው ጽድት አድርገን ማለት ነው። ስለዚህ አዎ መልክ አንቺ ምን ይሁን ምሰሪው የኔ ቆንጆ። ስለዚህ አዎ ይመረጣል። እኛ ለተመረጠን ለመጣን ልጆች ነው፣ አንቺን አያካትትም። አንድ ልጅ ደግሞ ብሄሩ ለምን አስፈለገ ብለኸኛል አንድ ወንድሜ። ብሄሩ ያስፈለገበት ምክንያት አረቦቹ የእኛን ብሄረሰቦች ማወቃቸው ሳይሆን አውቀው ሳይሆን ብሄር የሚመርጡት እኛ አበሾች ነን እንዲመርጡ ያደረግናቸው። ለምን መሰለክ? አሁን አንድ ጓደኛዬ ብላለች። አሁን እንደውም ተጣልተው አንዷን አባራት አንዷን አለችና እኔን ጠየቀችኝ፣ ምን የቱ ብሄር ነው ጥሩ ብላ አለችኝ አለች። ስለዚህ እኔም አውቃለሁ እዚህ በቢላ ሁላ ሊገዳደሉ የደረሱ እህቶች አሉ፣ አውቃለሁ በብሄር የተነሳ ማለት ነው። ዘረኝነት ለሀገራችንም አልበቃም አልበጀም። ባለፈው ነግሬያቸዋለሁ። እኛ እዚህ የመጣ ነው ልንሰራ ነው። ስለ ብሄር አይመለከተንም። ሁላችንም የሰው ሀገር ስንኖር የሰው ቤት ስንኖር ሁላችንም አንድ ነን። ስለዚህ በብሄር በዘር ምናምን እየተጣላን ስላስቸገርናቸው አንዱ ብሄር ጥሩ ነው አንዱ ብሄር ጥሩ አይደለም እያለን ለማዳሞች እያሾኮሸክን፣ ስለዚህ እኛ ነን የሀገራችንን ዘረኝነት ከሀገራችን አልፎ የሰው ሀገር ለአረቦቹ እያስለመድናቸው ያለ ነው እኛ ነን። ለዛ ነው እነሱ አሁን ብሄር መምረጥ ጀምረዋል። ያ ነው እንዲመርጡ ያደረጋቸው። አንድ እህቴ ደግሞ የትኛው ብሄር ነው ተመራጭ ብለሽኛል ማሬ? እኔ አላቅም የትኛው ብሄር ነው ተመራጭ ላልሽኝ፣ እኔ አላቅም የትኛው ብሄር ተመራጭ እንደሆነ ማለት ነው። ሌላ ደግሞ ይሄ ሁሉ ስራ ግን አይነፋም ብለሽኛል አንድ ልጅ። እንዴ ልሰራ እስከመጣው ፈጣሪ ጤናዬን ይስጠኝ። ይሰራል፣ የማይሰራም የማይቻል ነገር የለም። ዋናው የውስጥ ፍላጎት ነው። በተረፈ እወድሻለሁ ምናምን ላላችሁኝ
ቆንጆ ነሽ ምናምን ላላችሁኝ ቆንጆ ባልሆንም በጣም ነው የማመሰግነው። እኔም ወዳችኋለሁ። ጥሩ ኮሜንት ለምትሰጡኝ አመሰግናለሁ። ግን ብዙ እህቶች ያላችሁ ስለ አረብ ሀገር ምንነት ምንም አታውቁ ማለት ነው፣ ምንም አታውቁ። ስለዚህ በሂደት ሁሉንም ነገር ታውቃላችሁ። ያስፈራል ምናምን ማለት ሳይሆን ሁሉም ነገር ይለመዳል። ለምን እንዲመጡ ኑት ያልሽ ደግሞ ካላችሁኝ እኛ ከኢትዮጵያ የመጣ ነው ተሰደን ለውጥ ፍለጋ አይደለ? ስለዚህ ማንም ሰው ለውጥ አይጠላም። እኔም እህቶች የመጣው ሰርተው ተለውጠው ገንዘብ ይዘው ገንዘባቸውን ቆጥበው በራሳቸው አካውንት አስገብተው ለራሳቸው አድርገው ሄደው አገራቸው የራሳቸው ኑሮ እንዲመሩበት ያኔ እንዲለወጡ እመክራለሁ፣ መምጣት ለሚፈልጉ ልጆች ማለት ነው። ግን እንዳልኳችሁ ሳውዲ እንዳትሄዱ እባካችሁ፣ ሳውዲ እንዳትሄዱ እና አመሰግናለሁ። ወዳችኋለሁ። በሌላ ጊዜ እስከምንገናኝ ባይ ባይ።